ፍቅረኛ የት ይሆን ያለሽው? የት ነው ያለሽው? እየጫንክ ነበር። እኔ ማነች እቺ ሶልሜቴ የምትወደኝ? ታዋቂው ቲክቶከር አዶናይ ከጃኒ ጋር መፋታቱን ተከትሎ ጥሏት ወደ ዱባይ ሄዶ። ሰላም ተመልካቾች እንደምን ከርማችኋል? ዛሬም እንደተለመደው አዲስ አነጋጋሪና ወቅታዊ መረጃ ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆኑ ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ እያልን ዛሬ ወዳገኘነው መረጃ እናልፋለን። አዶናይ ጃኒን ጥሎ ወደ ዱባይ ሄዷል። አዲስ ፍቅርስ ጀምሯል ወይንስ ሶሻል ሚዲያው ላይ ብቻ ለመታየት ነው የሄደው? ሶሻል ሚዲያውን በአስደናቂነት እያነጋገረ ያለው ወሬ ይህ ሆኗል። ሰላም ውድ ቤተሰቦቼ፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ ደግሞ በሶሻል ሚዲያ ላይ በጣም እየተወራ ያለውን ጉዳይ ይዘንላችሁ ቀርበናል። ከመጀመሪያው በፊት በቪዲዮን ላይክ ማድረግ እና ቻናሉን ሰብስክራይብ ማድረግ አትርሱ እንላለን። በቅርብ ጊዜ በቲክቶክ፣ በፌስቡክ እና በዩቲዩብ ላይ በቴሌግራም ቻናሎች ላይም አንድ ጉዳይ በጣም እየተወራ ነው። ይህም የአዶናይና ጃኒ መለያየትና ከዚያ በኋላ የተነሱ አዲስ ወሬዎች ናቸው። እንደሚታወቀው ሁለቱ በረጅም ጊዜ ብዙ ተከታዮች የነበሯቸውና ብዙ ሰዎች እንደ ቆንጆ ጥንዶች የሚመለከቷቸው ሰዎች ነበሩ። ስለዚህ የመለያየታቸው ዜና ሲወጣ ብዙ ሰዎች ደንግጠው ነበር። እኛም ይህ ነገር ምንድነው? በምን ምክንያት ነው ድንገት እንዲህ አይነት ነገር ሊናገሩ የቻሉት? ከቀናት በፊት አብረው አልነበሩ እንደሚሉ ነገሮችን እኛንም አስገርመው ነበር። ከዚህ በፊትም በቻናላችን ላይም ዘግበንላችሁ ነበር። ነገር ግን ከመለያየቱ በኋላ ነገሮችን የበለጠ አስገራሚ መሆን ጀምረዋል። የነኚህ የሁለት ጥንዶች መለያየት ምንድነው? ሚስጥሩ ምንድነው? መንስኤውስ ምንድነው የሚለውን ብለን ስንጠይቅ ሁለቱም በቲክቶክ ቻናሎቻቸው ላይ እንዳቀረቡት ከሆነ ይህ ነገር ግላዊ ነገር እንደሆነና ለህዝቡ ይፋ ማድረግ እንደማይፈልጉም ተናግረዋል። በቲክቶክ ላይ በተለያዩ ቪዲዮዎች የሚነገረው አዶናይ ወደ ዱባይ እንደሄደ እና በዚያም አዲስ ህይወት መጀመሩን ነው የሚለው ነው። አንዳንድ ሰዎች ደግሞ ከዚያ በላይ በመሄድ አዲስ ፍቅረኛ እንዳገኘም እየተናገሩ ይገኛሉ። ይህ ወሬ ከየት መጣ? ብዙ ሰዎች አዶናይ በቅርብ ጊዜ የሚያጋራቸው ፎቶዎችና ቪዲዮዎችን በመመልከት የተለያዩ ግምቶችን ማውጣት ላይ ጀምረዋል። ለምን ብቻውን የሚታየው? ለምንድነው ብቻውን የሚታየው? ለምንስ ጃኒ አትናገርም? ለምንስ እሱ ስለ ጃኒ አይናገርም? ከመለያየቱ በፊት የታየው ባህሪ ከአሁኑ ለምን ተለየ የሚሉ ጥያቄዎች በስፋት መነሳት ጀምረዋል። ለዚህም እኛ ከአቅራቢያው ካሉ ከወዳጅ ዘመዶቹ አዳዲስ መረጃዎችን ይዘንላችሁ ጠየቀንም መተናል። ከዚያም አንዳንድ የወሬ ፔጆች አዶናይ በዱባይ አዲስ ፍቅር ጀምሯል የሚል ይዘትም ማሰራጨት መጀመራቸውን ይነገራል። ይህ መረጃ ግን እስካሁን ድረስ በታመነ ምንጭ አልተረጋገጠም። ሆኖም ይህ ነገር ሰዎች ከመወያየታቸው አላስቆማቸውም። አንዳንዶች ሰውየው ሕይወቱን ቀጥሏል ይላሉ። ሌሎች ደግሞ ከመለያየቱ በፊትም አዲስ ሰው ነበር ብለው ይገምታሉ። እዚህ ላይ ግን ትልቁ ጥያቄ አንድ ነው። እውነት ምንድነው? ብዙ ሰዎች ጃኒ ዝም ብላ መቆየቷ እንደ ትልቅ ምልክት ይወስዱታል። አንዳንዶች እውነታውን ታውቃለች፣ ስለዚህ አትናገርም ይላሉ። ሌሎች ደግሞ ድራማ ውስጥ መግባት አትፈልግም ብለው ይከራከራሉ። ነገር ግን ሌላ የሚያስገርም ነገር ተፈጠረ። በብዙ ሶሻል ሚዲያ አስተያየቶች ውስጥ አዶናይ በቅርቡ ትልቅ ማስታወቂያ ሊወጣ ይችላል የሚል ግምትም መወራት ጀምሯል። ይህ ማስታወቂያ ምን ሊሆን ይችላል? አዲስ ፕሮጀክት፣ አዲስ ግንኙነት ወይንስ ሁሉንም ወሬ የሚያስቆም መግለጫ? እስካሁን ድረስ መልስ የለም። በሌላ በኩል የአዶናይ ደጋፊዎች ይህ ሁሉ እንደ የተጋነነ ወሬ ይመለከቱታል። ሰውየው በስራው ላይ ነው። ህይወቱን ለመቀጠል መብት አለው። ምንም ማስረጃም የላችሁም በማለትም ይከራከራሉ። የአዶናይ አድናቂዎች እንግዲህ ከቅርብ ጊዜ ወዲህ በጣም በሰፊው እየተንቀሳቀሱ ይገኛሉ። ማለትም በቲክቶክ ስማቸውንም እስከ መቀየር ድረስ ከቲክቶክ ስማቸው አጠገብ 444 ብለው የሚጽፉ አካውንቶች ከቅርብ ጊዜ ወዲህ መበራከታቸው እንደሚታወቅ ነው ማለት ነው። ነገር ግን የሶሻል ሚዲያ ዓለም እንደምናውቀው በግምትና በጥርጣሬ የሚኖር ዓለም ነው። አንድ ፎቶ
አንድ ቪዲዮ፣ አንድ ኮሜንት እንኳን ለብዙ ቀናት መወያያ ሊሆን ይችላል። እናም ዛሬ የሚነገረው ትልቁ ጥያቄ ይህ ነው። አዶናይ በእውነት አዲስ ፍቅር ጀምሯል ወይንስ ሁለቱ የሶሻል ሚዲያ ግምት ብቻ ነው? ጊዜው ብቻ ነው መልሱን የሚሰጠን። እስከዛው ድረስ ግን ይህን ጉዳይ በቲክቶክ በዩቲዩብ እና በፌስቡክ ላይ መነጋገሪያ ሆኖ እንደሚቀጥል ብዙ ሰዎች ያምናሉ። እናንተስ ምን ታስባላችሁ? ይህ ሁሉ ወሬ ነው ወይንስ ከጀርባው ሌላ ታሪክ አለ? ሐሳብ አስተያየቶቻችሁን በኮሜንት ቻናላችን ላይ እንድታቀርቡ እየጠየቅን እንግዲህ የነኚህ ሰዎች መጨረሻ ምን ሊሆን ይችላል? ጃኒስ ስለ ግንኙነታቸው ምን ያለችው ነገር አለ? እንግዲህ እስካሁን ምንም አይነት ነገር በጃኒ በኩል አልወጣም። እንግዲህ ጓደኞቿም ማለትም ከሷ ጋር አብረው ያሉት ሰዎች የጃኒ ደጋፊዎችም በአንዳንድ የሙዚቃ ስሌቶች ጃኒን እያጽናኗት ይገኛሉ። ከሄደው ምናለሽ ካለው ተላመጅም የሚሉ አንዳንድ ሰዎች አሉ። ማለትም አዶናይ ይሄዳል፣ ወንድ ልጅ ሌላም አሪፍ ሆኖ ከሱ የተሻለ ወንድ ልታገኝ ትችያለሽም ሲሉ አንዳንዶች ተደምጠዋል። እንግዲህ ተመልካቾቻችን እነኚህ ሁለት ጥንዶች ለረጅም ጊዜ በቲክቶክ ላይ በጣም ሲታዩና ሲታወቁ እውቅናንም በሰፊው እያገኙ እንደነበረ የሚታወቅ ነገር ነው። እንግዲህ ጃኒና አዶናይ ለብዙ ሰዎች እንደ ሞራል ወይንም እንደ ሮል ሞዴል ሆነው እንደነሱ ነው ጥንድ ከሆኑ አይቀር እንደነሱ ነው እንደ ጃኒና አዶናይ ነው ጥንድ መሆን ምን ፈልገውም ሲሉ አብዛኞች ተናግረዋል። ብዙዎችም እንባቸውን ተራሽተውበታል። ማለትም አዶናይና ጃኒ ይህንን ፍቅር በዚህ በአጭሩ እንዴት ሊቋጩት ቻሉ? እንዴትስ በሁለቱ መካከል ያለው ፍቅር ግንኙነት እዚህ ላይ ያበቃል ብለው። ነገር ግን አሁን ላይ አዳዲስ መረጃዎች እየወጡ ይገኛሉ። አዶናይ በአሁን ሰዓት ያለው በዱባይ ነው። ዱባይ ከማን ጋር ነው? ምንስ እየሰራ ነው? የሚሉ ጥያቄዎች በጣም አጠያያቂና አነጋጋሪ ጉዳዮች እንደሆነ ይታመናል ማለት ነው። እንግዲህ ጃኒና አዶናይ ለረጅም ጊዜ አብረው ከቆዩ በኋላ እንዴት ብቻውን ወደ ዱባይ ሊሄድ ቻለ? ከማን ጋርስ ነው ግንኙነት የጀመረው? የሚሉ ጥያቄዎች በሰፊው እየተጠየቁ ይገኛሉ። እንግዲህ በዱባይ ባለበት ጊዜ ውስጥ አዲስ ፍቅረኛ አግኝቶ ይሆን ወይንስ ካናዳ በነበረበት ጊዜ ውስጥ ያለው የፍቅር ግንኙነት በሰፊው በዱባይ ለመጀመር አስቦ ነው? አዶናይ ምንም አይነት መልስ አልሰጠም። እንግዲህ ተመልካቾች አጠገቡ ካሉ ወዳጅ ዘመዶቹ እንዳወቅነው ከሆነ ከሰሞኑ በጣም ትልቅ ነገር ጠብቁ፣ ትልቅ ነገር በእናንተ ላይ ይሆናል፣ ትልቅ ነገርም እንናገራለን ሲሉም ተሰምተዋል። ማለትም አዶናይና ጃኒ በመካከላቸው አዲስ ነገር ሊፈጠር ይችላል ወይንስ ሁለቱን የፍቅር ግንኙነት ወደ አዲስ እርምጃ የሚቀይር ነገር ሊፈጠር ይችላል? አንዳንዶች ሊጋቡ ነው የሚል ማስረጃ ሲሰጡ፣ ሌሎች ግን ተለያይተው አዳዲስ ፍቅረኞቻቸውን ሊያስተዋውቁ ነው ይላሉ። እናንተስ ምን ትላላችሁ? ሐሳብ አስተያየቶቻችሁን በኮሜንት ሴክሽኖቻችን ላይ አቅርቡልን እያለን ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። በቀጣይ ቪዲዮዎች እስከምንገናኝ ድረስ ቻናሉን ሰብስክራይብ ማድረግ እንዲሁም ቪዲዮውን ላይክ ማድረግ እንዳትረሱ እንላለን። ቸር ቆዩ፣ ቸር ሰንብቱ።